በኢጋድ አባል ሀገራት መካከል የተፈጠረው የኢኮኖሚና የመሰረተ ልማት ትስስር ለምስራቅ አፍሪካ ሰላምና መረጋጋት ከፍተኛ ድርሻ መወጣቱን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ ባለፉት 6 ወራት በፈጠረችው ጠንካራ ወዳጅነት ከ1.69 ቢሊዮን ዶላር በላይ የልማት ድጋፍ አግኝታለች። ሚኒስቴር መስሪያ ቤቱ የ6 ወራት አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት አቅርቧል። ዝርዝሩ በምስክር ተስፋ ይቀርባል። የኢፌዴሪ የውጭ ጉዳይ ሚኒስቴር በ2005 በጀት ዓመት ባለፉት 6 ወራት ያስመዘገባቸውን ውጤቶች ለሕዝብ ተወካዮች ምክር ቤት አቅርበዋል። ሚኒስትሩ ዶክተር ቴድሮስ አድሃኖም ሪፖርቱን ሲያቀርቡ እንዳሉት ባለፉት 6 ወራት ከሀገራትና ከዓለም አቀፍ ተቋማት ጋር መፍጠር በተቻለ ጠንካራ የዲፕሎማሲ ግንኙነት ከ1.69 ቢሊዮን ዶላር በላይ የልማት ድጋፍ ተገኝተዋል። ከዚህ በፊት ለኢትዮጵያ የልማት እንቅስቃሴ ድጋፍ ለመስጠት ቃል ከገቡ ሀገራትና ተቋማት ውስጥ 977 ሚሊዮን ዶላር ያህሉን መልቀቃቸውንም ተናግረዋል። ይኸው መልካም ግንኙነትና ጠንካራ የዲፕሎማሲ ግንኙነት ባለፉት 6 ወራት ኢትዮጵያ ከውጭ ንግድ 1.41 ቢሊዮን ዶላር ገቢ እንድታገኝ የራሱን ድርሻ መወጣቱን ዶክተር ቴድሮስ አስታውቀዋል። ኢትዮጵያ ከጎረቤት ሀገራት ጋር ያላት መልካም ወዳጅነት፣ የንግድ ትስስርና ትብብሮች ባለፉት 6 ወራት ተጨባጭ ውጤት ማምጣታቸውም ተመልክተዋል። ከግብጽ ጋርም ያለው ኢኮኖሚያዊ ግንኙነት እየዳበረ እንደሚገኝና ይህም በፖለቲካው ላይ አዎንታዊ ተጽዕኖ መፍጠሩ እንደማይቀር ተናግረዋል። በአሁኑ ወቅት በርካታ የግብጽ ባለሀብቶች በሀገራችን ኢንቨስት ማድረግ ጀምረዋል። ይህ የንግድና ኢንቨስትመንት ትስስር እያደገ ሲመጣ በፖለቲካዊ ግንኙነታችን ላይም አዎንታዊ ተጽዕኖ መፍጠሩ አይቀሬ ነው። ስለሆነም በዚህ መስክም የተጠናከረ ስራ ጀምረናል። ኢትዮጵያ ታይቶ በማይታወቅ መልኩ ገጽታውን በዓለም አቀፍ ደረጃ እየገነባች ቢሆንም የአንዳንድ አፍራሾች እንቅስቃሴ እንደሚስተዋልም ገልጸዋል። ይህንንም ለመመከት ለዓለም አቀፉ ማህበረሰብ ትክክለኛውን አቅጣጫ የማሳወቅ ስራው ተጠናክሮ ይቀጥላል። አሁንም ቢሆን የልማታዊ ዲሞክራሲያዊ መስመራችን አንዳንድ አካላት ከሚያራምዱት የአክራሪ ኒዮሊበራል ርዕዮት አቀንቃኞች ገንቢ ያልሆነ አስተያየት ይሰነዘርብናል። አገራችን በኢኮኖሚው በማህበራዊና በፖለቲካው መስክ እያስመዘገበች ያለውን ለውጥ ከማየት ይልቅ ጥቃቅን ጉዳዮችን እያነሱ አሁንም በድሮ ገጽታችን የሚስሉን ኃይሎችም አልጠፉም። ስለሆነም የነዚህ ኃይሎችን አሉታዊ እንቅስቃሴ ከመመከት ባሻገር ለዓለም አቀፉ ማህበረሰብ ትክክለኛውን የሀገራችንን ገጽታ ለማስገንዘብ አቅደን በመስራት ላይ እንገኛለን። ከዚሁ ጎን ለጎንም በውጪ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መፍጠር በተቻለ ግንዛቤ ማስጨበጫ ለልማቱ ድጋፍ ማድረግ እንደቻሉ ገልጸዋል። በውጪ ከሚኖሩ ኢትዮጵያውያን ባለፉት 6 ወራት 3.04 ሚሊዮን ዶላር የልማት ድጋፍ መገኘቱን ዶክተር ቴድሮስ ተናግረዋል። በኢጋድ አባል ሀገራት መካከል የኢኮኖሚና የመሰረተ ልማት ትስስሮች በማጠናከር የተሻለ የሰላም ቀጠና ለመፍጠር እንዲቻል ኢትዮጵያ የምትከተለው አቅጣጫ የራሱን ድርሻ እየተወጣ ነው። ከሰላም አኳያ ጥሩ ለውጥ መጥቷል የሚል እምነት አለኝ። ሰላሙን ኮንሶሊዴት ለማድረግ ግን የኢኮኖሚ ትስስር ቢኖር ደግሞ የበለጠ ነው። ኢኮኖሚ ትስስሩ ከሌለ አንዱ ሀገር በሌላው ሀገር ላይ በበጎ የሚያየው ነገር ስለማይኖር ችግር ሲፈጠር ወዲያው ወደ ኮንፍሊክት ወደ ጦርነት ለመግባት ያን ያህል አያመነታም። የኢኮኖሚ ትስስር ለማምጣት ግን የመሰረተ ልማት ትስስር ያስፈልጋል። የመሰረተ ልማት ትስስር ሲኖር የኢኮኖሚ ትስስሩን ለማምጣት ከፍተኛ አስተዋጽኦ ይኖራል። ኢትዮጵያ ከአካባቢው ሀገራት ጋር ያላትን ወዳጅነት አስጠብቃ ለመቀጠል ጥረት ከማድረግ ጎን ለጎን የኤርትራ መንግስት ከዚህ በላይም በዓለም አቀፉ ማህበረሰብ እንዲገለል ለማስቻል ቀጣይ ስራዎች ተጠናክረው ይቀጥላሉ ተብለዋል። የሕዝብ ተወካዮች ምክር ቤት አባላትም ሚኒስቴር መስሪያ ቤቱ ያከናወናቸውን ተግባራት አድንቀው ግልጽ ያልሆኑ ሀሳቦችን አንስተዋል። የሕዝብ ተወካዮች ምክር ቤት በመደበኛ ስብሰባው 2 አዋጆችን በአብላጫ ድምፅ አጽድቋል። ተመልካቾቻችን ወደ ቀጣዩ ዜና እናልፋለን። የሕዝብ ተወካዮች ምክር ቤት በተያዘው የሥራ ዘመን የመጀመሪያ ግማሽ ዓመት የእድገትና ትራንስፎርሜሽን እቅዱ አንጻር እየተከናወኑ ያሉ የልማት ስራዎችን በመገምገም በኩል ውጤታማ እንደነበር ገለጸ። ምክር ቤቱ የግማሽ ዓመቱን የሥራ ጊዜ በማጠናቀቅ 1 ወር ለሚቆይ እረፍት ተዘግቷል። ሙሉቀን ታደገ ተጨማሪ ዜና አለው። የኢፌዴሪ ሕዝብ ተወካዮች ምክር ቤት በስራ ዘመኑ 3ኛ ዓመት የመጀመሪያው አጋማሽ የተከናወኑ ስራዎች ከእድገትና ትራንስፎርሜሽን ግቡና ከዓመት እቅዱ ጋር የተገናዘበ ውጤት የተመዘገበባቸው መሆኑን ገልጿል። የምክር ቤቱ አፈ ጉባኤ አቶ አባዱላ ገመዳ ምክር ቤቱ የስራ ዘመኑን የመጀመሪያ ግማሽ ዓመት በህገ መንግስቱ የተሰጡት ህግ የማውጣት የክትትልና ቁጥጥር ተግባራትን ጨምሮ በርካታ ስራዎችን በስኬት በማከናወን ማጠናቀቁን የገለጹት
የአስፈጻሚውን የምክር ቤቱንና የህግ ተርጓሚውን አካላት በሙሉ ያካተተ ህግን መነሻ ያደረጉ ግንኙነቶች ህገ መንግስቱን ከመተግበር አኳያ የተሰሩ ስራዎች እና በዚህ ሂደት የነበሩን ጠንካራ ጎኖችና ደካማ ጎኖችን በጋራ ለመገምገም ተሞክሯል። ከአስፈጻሚ አካላት ጋር ለመገናኘትና አንድ አይነት መነሻ እንዲኖረን ለማድረግ ተሞክሯል። ውይይቶቻችን በጣም ገንቢ ነበሩ። ምክር ቤቱም በህገ መንግስቱ የተሰጡትን ተግባራት በመፈጸም ሂደት ያሉትን ጠንካራና ደካማ ጎኖች በሚገባ እንዲያይ አስፈጻሚ አካላትና ሌሎችም በስራቸው ሂደት ያላቸውን ሁኔታ እንዲመለከቱ በአጠቃላይ ደግሞ ሶስቱም የመንግስት አካላት የየራሳቸው ስልጣንና ኃላፊነት ያላቸው ግን ደግሞ አንድን ሀገር የመገንባት አንድን ህዝብ የማገልገል ተግባርን የሚፈጽሙ በመሆናቸው የግልና የጋራ ኃላፊነታቸውን እንዴት መወጣት እንዳለባቸው በግልጽ በጋራ ያዩበት ሁኔታ ነው። በየቋሚ ኮሚቴዎቹ አባላት ሰፋፊ የመስክ ምልከታ ስራዎች መካሄዳቸውን የገለጹት አፈ ጉባኤው ለምክር ቤቱ ተጠሪ ከሆኑ የቁጥጥር ተቋማትና የክልልና የወረዳ ምክር ቤቶች ጋር በቅንጅት መሰራቱን አስረድተዋል። በዚህ በ6 ወር ከተሰሩት እነዚህ ስራዎች አዎንታዊ የሆነ ልምድና ህገ መንግስቱ ካስቀመጠው ለምክር ቤቱ ካስቀመጠው ተግባር አኳያ የተሻለ ስራ የተሰራበት ብሎ ማለት የሚቻል ይመስለኛል። ምክር ቤቱ የፓርላማ ዲፕሎማሲን ለማጠናከር አባል በሆነባቸው ሀገራዊና ዓለም አቀፋዊ የፓርላማ ተቋማት በግማሽ ዓመቱ በተሳተፈባቸው መድረኮች ከዲፕሎማሲው ባለፈ የኢንቨስትመንትና ሌሎች ግንኙነቶችን ለማጠናከር በርካታ ሁኔታዎችን አመቻችተዋል። ከነዚህ አንዱ በዚህ አመት ከተገኘው ማለት የሚቻለው የአፍሪካ ፓሲፊክ ካሪቢያንና የአውሮፓ ጥምር ፓርላማ በኖቬምበር 13 በኖቬምበር ወር 2013 በዚህ አመት ማለት ነው ፈረንጆች በእኛ በሚቀጥለው አመት በ2006 ጥቅምት ማለት ህዳር ማለት ነው በአገራችን እንዲካሄድ የተወሰነበት ሁኔታ አለ። ይሄ በጣም ትልቅ ነገር ነው። ቢያንስ ከ126 ሀገሮች በላይ የሚወከሉበት ትልቅ መድረክ ይኖራል ማለት ነው። በግማሽ ዓመቱ አዳዲስ ስራዎችን የሚዘረዝሩና የብድር ስምምነቶችን የተመለከቱ አዋጆች መጽደቃቸውንም ነው የገለጹት አፈ ጉባኤው። የኢፌዴሪ የህዝብ ተወካዮች ምክር ቤት ከአንድ ወር ረፍት በኋላ መጋቢት 1 2005 ዓ.ም የሶስተኛው ዓመት ሁለተኛው አጋማሽ መደበኛ ስራውን ይጀምራል። በኢፌዴሪ መከላከያ ሰራዊት የምስራቅ እዝ አባላት የሀገሪቱን ሰላምና ልማት በማጠናከር ህዝባዊ ኃላፊነታቸውን በላቀ ቁርጠኝነት ለመወጣት መዘጋጀታቸውን ገለጹ። ትላንት መከበር የጀመረው የእዙ የመከላከያ ሰራዊት ቀን በዓል አባላቱና የሶማሌ ክልል ህብረተሰብ ተወካዮች በታደሙበት በጂጂጋ ተጠናቋል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰሞራ የኑስ በሰጡት የስራ መመሪያ ሰራዊቱ ከህዝቡ ጋር እጅና ጓንት ሆኖ ያስመዘገበው የሰላምና የልማት ድል እንዲጠናከር ነው ያሳሰቡት። አብዲ ከማል ተጨማሪ ዜና አለው። እስካሁን ድረስ የተሰጡን ህዝባዊ ግዳጆች አሉ፣ አገራዊ ግዳጆች አሉ። እነዛን የተወጣነው ግዳጆቻችንን ምስጋና የተቀበልንበት የልደት ቀናችን ነው ዛሬ። በጣም ከምንም በላይ ደስ ብሎናል። ለወደፊት ደግሞ ምንድነው የሚጠብቃችሁ የሚለውን ነገርም የተሰጠን ግዳጅ አለ፣ የተሰጠን አደራ አለ። ዝግጁ ሆነን ይሄንን የተሰጠን ግዳጅ ለመወጣት ከታች እስከ ላይ ድረስ ያለው አመራር የሚሆን አባል በከፍተኛ ደረጃ ዝግጁ ሆነን በቁርጠኝነት የሀገራችንን ህዳሴ ከግብ እናደርሳለን። ይሄን ዛሬ በጣም በሰራዊታችን ቀን ለመከበር በጣም ነው ደስ ያለኝ። እኔ በአገራችን ኢትዮጵያ ውስጥ የምተላልፈው ስለ ልማታችን ስለ አገራችን ጉዳይ በቃ ጥሩ ነገር ወደፊት ጥሩ እድገት እንደምደርስ ነው የሚያስበው። በህዝብ ጎን አንለይም። የፈጠረው ሰላም፣ ልማት፣ ፍቅር፣ ጤና፣ መዋደድ፣ መግባባት አብሮ የመስራት ባህልን ነው ያስተማረን። የፈጠረው ነጻነት በነጻነት መናገር መከላከያ ሰራዊታችን ለሶማሌ ክልል ህዝብ በተለይ ለሴቶችና ወጣቶች ብዙ ስራ ነው የሰራው። የሴቶች እኩልነት የመጣው እኮ በመከላከያ ሰራዊታችን ነው። ወጣቶች እኮ ወደ ልማት ተሰማርተው ስራ እየሰሩ ነው ያሉት።
በጅጅጋ በተከበረው የኢፌዴሪ መከላከያ ሰራዊት የምስራቅ እዝ የሰራዊት ቀን በዓል ላይ የሶማሌ ክልል የሀገር ሽማግሌዎች ሴቶችና ወጣቶች ተወካዮችን መልእክት አስተላልፈዋል። ከአካባቢያችንና ከሀገራችን አልፎ በአፍሪካ ጭምር ለሰላምና ልማት ዋስትና በሆነው መከላከያ ሰራዊታችን ኩራታችን የላቀ ነው። ህይወታቸውን ከፍለው ሰላምና ልማት ያረጋገጡ ጀግኖችን ፈለግ ለመከተል ቁርጠኛ ነን። ከህብረተሰብ ክፍሎቹ መልእክቶች መካከል የሚጠቀሱ ናቸው። የሶማሌና የሀረሪ ክልል ርዕሰ መስተዳድሮች፣ የድሬዳዋ አስተዳደር ከንቲባና የኦሮሚያ ተወካይ ባስተላለፉት መልእክትም ሰራዊታችን የቴክኖሎጂ ሽግግር ማዕከል ጭምር በመሆን የሚያደርገው እንቅስቃሴ የክልሎቹ ህብረተሰብ ምንጊዜም ከጎኑ ነው ብለዋል። በተለይም በሶማሌ ክልል ከዘመናት በኋላ ልማትና መልካም አስተዳደር አጀንዳ እንዲሆን ሰራዊቱ ያበረከተው ድርሻ የላቀ ስፍራ ይሰጠዋል ነው ያሉት የክልሉ ርዕሰ መስተዳድር አብዲ መሐመድ ዑመር። የመከላከያ ሰራዊታችን ዛሬ በክልላችን ለተገኘው ልማት በተለይም የመንገድ፣ የመብራት፣ የስልክ፣ የትምህርትና የጤና፣ የግብርና፣ የውሃ ፕሮጀክቶች እንደውም ለተገኘው ሰላምና መልካም አስተዳደር ጉልህ ሚና አለው። የምስራቅ እዝ ዋና አዛዥ ሜጀር ጄኔራል አብርሃ ወልደ ማርያም እዙ የስካውን ስኬቶቹን በማጠናከር የሀገሪቱን የህዳሴ ጉዞ በመጠበቅና ተሳታፊ በመሆን ህዝባዊ አደራውን ለመወጣት ከመቼውም በላቀ ቁርጠኝነት ላይ ነው ብሏል። የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ በሰጡት የሥራ መመሪያ ሰራዊቱ የፈጠረውን ጠንካራ ህዝባዊ አመኔታና የግዳጅ አፈጻጸም እንዲያጠናክር አሳስበዋል። አሁንም ቢሆን ግዳጃችሁ አላለቀም። በክልሉና በህዝቡ በተፈጠረው የልማታዊ አስተሳሰብ ተግባር ወደ ላቀ ደረጃ ለማሸጋገር በትከሻችሁ ላይ ያለውን የህዝብ አደራ ለመፈጸም ህገ መንግስታዊ ታማኝነታችንና ህዝባዊ ባህሪያችን ጠብቃችሁ የሀገር ውስጥና የውጭ ሀገር ተልዕኮዎችን በአግባብ በመፈጸም ለልማታችን ምቹ ሁኔታ በመፍጠር የሰራችሁትን ውጤት በማየታችሁ እንኳን ደስ አላችሁ እያልኩ ከዚህ የበለጠ ግዳጅ ለመወጣት አቅማችሁን በቀጣይነት ማሳደግ ይጠበቅባችኋል።